እና ታየ ነው አሁን ወጥቶ ስለ ፍትህ የሚነግረን፣ ስለ እውነት የሚነግረን፣ ስለ እኩልነት የሚነግረን፣ እንዴት አድርጎ ለህዝቦች እንደሚቆረቆር የሚነግረን። ታየ በስልጣኑ ዘመን ያደረገው ነው። በቃ ሜዳ ቀረ ማለት ነው። የዛን ጊዜ ለመሬቱ ለምናምን ብቻ 14 ሚሊዮን ብር ይወጣ ልማት ባንክ እያልኩ ሜንሽን እያደረኩልህ ነው ምነግረኝ። የሚታወቅ ነገር ነው ነገር በቃ ተወሰደ፣ መሬቱ ተወሰደ። እንደውም መሬቱና ሰው የወያኔ ነው ብሎ ታየና ወንድሙ ናቸው ይኛ። ዛሬ ግን ታየ መጥቶ ሚዲያ ላይ እጁን ታጥቦ ምንም ጥፋት አላጠፋውም በስልጣን ዘመኔ አብይ ነው ያጠፋው ብሎ ይነግረናል። ይሄንን አውቃለሁ። መሬቱን ማን ወሰደው? ወንድሙ የገብረ ጉራቻ ከንቲባ ነው። ጠርቶ ሰዎችን መሬቱን ውሰዱ ብሎ አከፋፈለ። የተገዛ መሬት ነው ማለት ህጋዊ የሆነ መሬት። እሱ ብቻ አይደለም፣ እቃዎቹን አዘረፈ። ከውጭ ተጭነው የመጡ ማሽኖችና ላሞችን አዘረፈ ነው ማለት። ዛሬ ግን ታየ ወጥቶ ይሄን ሁሉ ጉድ ተሸክሞ ፍትህ፣ እኩልነት፣ የሰው ልጆች አማራን አጠፋለሁ አለ። ከዛ በጣም ደነገጥ። ሰሜን ዝን እኛ ነን የወጋነው ብሎ ነገረኝ ብሎ ተቆርቋሪ ሰዎችን በሌሉበት የፖለቲካ ሁኔታ ገና ለገና የዘራ አረጋቸው ከሰሜን ነው ከትግራይ ነው ተብሎ ነው ይወጣ። እሱን የሚያክል ግን አሁን በቃ የሰማይ ስባሪ እውነት ያለው ነው የሚመስለው። ሰምቼ ሽምቅቅል ነበር እኔ ከምሬ ነው ማለት። ዛሬ ግን ሚዲያ ላይ ወጥቶ ካለሱ ሰው የለም፣ ካለሱ እውነተኛ የለም፣ ካለሱ አቀኝ የለም፣ ኃላፊነትም አይወስድም በስልጣን ዘመኑ ለደረሰ ብልግና